መረጃውን ሲነግሩኝ ለምግቡ ነው እንጂ ለመዳኑ ፈቃደኛ አይደሉም። ተቆጭተን ቁጭት ፈጥረን በአንድነት ሪኮግናይዝ ሆነን ዩቲዩበሮች መጣው ግን በዚህ ዙሪያ ላይ ዛሬ በእውነት ባህር ዳር ላይ ያሉ ዩቲዩበሮች በሙሉ ተገኝተው ይሄን ስራ መስራት ነበረባቸው። ይዳጋልን ያስማማልን። ባገኙት አገልግሎት ደስተኛ ነዎት? ደስተኛ ነኝ። ለድሃ ቸርነትን የሚያደርግ ለእግዚአብሔር ያበድራል። ሰላም እግዚአብሔር በእናንተ በሁላችሁ ላይ ይሁን። እንግዲህ ሐዋርያው ቅዱስ ጳውሎስ በገላትያ ምዕራፍ 5 ቁጥር 22 ላይ የመንፈስ ፍሬ ሲል ከሚገልጻቸው ነገሮች አንደኛው ቸርነት ነው። እንግዲህ ዛሬ ያለነው በባህር ዳር ሀገረ ስብከት በደብረ ጽዮን ሰላም አድርጊው ቅድስት ድንግል ማርያም ቤተክርስቲያን ነው። እንግዲህ በዚህ ቤተክርስቲያን ምን አለ የሚለውን በቆይታችን የምናይ ይሆናል። ነገር ግን ዛሬ እለቱ መጻጉዕ ነው። ስለዚህ እለት አንድ ነገር ማለት ነው ወደድኩኝ። ታሪኩን በዮሐንስ ወንጌል ምዕራፍ 5 ላይ የምናገኘው ነው። እሱም በቤተ ሳይዳ ተቀምጦ የነበረ አንድ በሽተኛ ሰው ታሪክ ነው። በህመም ላይ የነበረ ሰው ታሪክ ነው። ያንን ሰው ጌታችን መድኃኔ ዓለም ክርስቶስ ኢየሱስ ባገኘው ጊዜ ልትድን ትወዳለህን ብሎ ጠይቆት ነበረ። ዛሬ ላይ ልትድኑ ትወዳላችሁ መባል የሚፈልጉ መጎብኘትን የሚሹ ብዙ ወገኖቻችን አሉ። እንግዲህ ዛሬ ያለንበት ቦታ ይህንን ድምጽ የሚናፍቁ ሰዎችን ለማገዝ በርካታ አገልጋዮች የተገኙበት ቦታ ነውና ከነሱ ጋር ደግሞ የምናደርገው ቆይታ ይኖረናል። በአጠቃላይ መርሃ ግብራችን አብራችሁ እንድትቆዩ ብዙም እንደምታተርፉበት ደግሞ ተስፋችን ነው። መልካም ቆይታ። ዛሬ እንግዲህ የምንገኘው ለነዳያንና ለአጠቃላይ በጎ አድራጎት እየተደረገ ያለ በአገልጋዮች በተዘጋጀ እንዲሁም እዛ ጋር መግቢያው ላይ እንደሚለው በሰንበት ትምህርት ቤቱ አገልጋዮችና በሰበካ ጉባኤ አማካኝነት የተዘጋጀ ነው። መቼ የተጀመረ ይህን አይነት አገልግሎት በቤተክርስቲያኒቱ? እሺ በጣም አመሰግናለሁ ልጅ። እንግዲህ ያለው ሁኔታ ይህ ስራ እንደተባለው ምክንያቶች የሰንበት ትምህርት ቤት ልጆቻችን ናቸው። የሰንበት ትምህርት ቤት ልጆቻችን እንደሚታወቀው የሰንበት ትምህርት ቤት ዓላማ ይታወቃል። በቤተ ክርስቲያን ተሰባስቦ ሀልዎተ እግዚአብሔርን ማወቅ መማር፣ እዚያ ቀጥሎ ደግሞ መዝሙር መዘመር፣ ሌሎችን የመንፈሳዊ አገልግሎቶችን ለክብረ በዓል ውበት የሚሆኑትን ሃይማኖታቸውን ጠብቀው እንዲሄዱ የሚደረጉትን ነገሮች ብቻ ነው ለነሱ የተሰጠው የነበር። ነገር ግን እንደሚታወቀው በየአጥቢያውም ከምናየው አንፃር ከዚህም ያሉት ሰንበት ትምህርት ቤቶች በጎ ምግባረ ሰናይ ሲሰሩ እናያለን። በጾም መፍቻ ጊዜ የትኛውም ጾም ሲሆን ልደት ሊሆን ይችላል፣ የትንሳኤ ሊሆን ይችላል፣ ነዳያንን ምግባረ ሰናይ ስራ ሲሰሩ እናያለን እና ከዚህ አካል አንዱ አካል አድርገው ስራ መስራት ከጀመሩ ሰንበትበት ብለዋል። ወደ 7 ዓመት አካባቢ እንዳለኝ መረጃ ሕክምናው ከተጀመረ ግን አሁን 4ኛ ዓመቱ ነው። መመገብና ንጽህና መስጠት ከተጀመረ ግን በጠቅላላ ወደ 7 ዓመት እንደሆነው ነው ከልጆቹ ያገኘሁት መረጃ። የልጆቹን ጥያቄ ወይም ሀሳብ በመቀበል ደግሞ ሰበካ ጉባኤው አመታዊ በጀት በመያዝ እቅድ በመያዝ ስራው እንዲሰራ የመተባበር ስራ እንዲሰራ እያደረገ ያለበት ስራ ነውና በጠቅላላ ስራው ሲሰራ ለቆየ መሆኑን ከ7 ዓመት ያላነሰ የተሰራበት መሆኑን መረጃው አለኝ። እኔ ገና አንድ ዙር ነው ያየሁትኝ፣ አሁን ሁለተኛ እያየሁት ነውና ካየሁትኝ አንፃር በጣም የረካውበት ስራ ነው። በወጣትነት ፈጣሪን አስብ የሚለውን ነገር በተግባር ልጆቻችን የሰንበት ትምህርት ቤት ልጆቻችን ያሳዩን ስራ ትልቅ ነገር ነው። ቤተክርስቲያኑም ልጆች ነው ብሎ ሀሳቡን ባለመናቅ ተቀብሎ ስራ ላይ በማዋል በጣም ያየነው ስራ ድንቅ ስራ ነውና ይሄ ነው ያለው ሁኔታ። 7 ዓመት ሆኖታል የሚል ነው ያለ መረጃ። መልካም። እሺ ያየነው አጠቃላይ ሁኔታ የሀብት አሰባሰቡም ቀላል የሚባል ሂደትን አያልፍም። የምናያቸው የመማሪያ ክፍሎችን ከማዘጋጀት ጀምሮ የነበረው የሀብት አሰባሰብ ሂደት ምን ይመስል ነበረ? በጣም ጥሩ። ይሄንን ሀሳብ እንግዲህ በየአመቱ መደረጉ ተጀምሮ የቆየ መሆኑን ቅድም እንደገለጽ ነው። ይሄ ነገር ሲሆን ጾሙ ከመጀመሩ በፊት የኮሚቴ ማዋቀር ስራ ነው የሰራ ነው። የኮሚቴ ማዋቀሩን ስራ ስንሰራ ከሐኪሞች የጤና ባለሙያዎችን በሙሉ አሰባስበን በጎ ፈቃደኛ የሆኑትን የጤና ባለሙያዎችን ኮሚቴን ያዋቀርነ።
ኮሚቴ ካዋቀርን በኋላ እንዴት ግብዓት ማግኘት እንችላለን፣ እንዴት መሰብሰብ እንችላለን፣ ግብዓቱን አምጥተን በተግባር ላይ እንዴት ማዋል እንችላለን የሚለውን ስራ ለመስራት ኮሚቴውን አዋቀር ነው። ይህን ኮሚቴ በቤተክርስቲያኗ እውቅና ተሰጥቶት በደብዳቤ ተጻፈላቸው። ከተለያዩ ሆስፒታል ከመንግስት ሆስፒታል ላይ የሚሰሩ ባለሙያዎች ናቸው። በጎ ፈቃደኛ ሆነው ወሰዱትን ኃላፊነት የሚጠየቁ ጥያቄዎችን ወደ መድኃኒት አቅርቦት ላይ ያሉትን ሰዎች የሚጠየቁትን ፎርም አዘጋጅተው አመጣው ሰጡን። ፈረምነበት። የቤተ ክርስቲያኗን ማይተም አድርገን ወደ ድርጅቶች በተን ነው። ድርጅቶች ማከፋፈያ ያላቸው የተለያየ መንግስታዊ ተቋማት የግል የሆኑትን በሙሉ በተን ወረቀት በበተን ነው ልክ በጎ ስራ መሆኑን ተረድተው ከእምነቱ ውጭ የሆኑት ሁሉ እምነቱ ብቻ ያሉት አይደሉም። ከእምነቱ ውጭ የሆኑት ምክንያቱም የሚሰራው ስራ አሁን እዚህ ጋር እምነትህ ምንድነው ተብሎ ተጠይቆ አይደለም እዚህ ጋር አሁን እየታከሙት ያሉትም ምግብ እየተመከቡትም ያሉትም እንደዚያ ስለሆነ ይሄ ሰውነትን ነው በሰውነት የሚደረግ ነገር ስለሆነ እኔም የሰውነቴን ሃይማኖቱ አይገድበኝም በማለት በጣም ሰፊ ገንዘብ ያወጣ መድኃኒት የሌለ እንዲያውም ገበያ ላይ የሌለ ውድ የሆነ መድኃኒት ከእምነት ውጭ የሆኑ ሰዎች ሁሉ ሰጡን። ይህን ከሰጡን በኋላ ምንድነው ያደረግነው? ይህን የሚሰራልን ሰውስ ደግሞ ምን ያስፈልገናል? ባለሙያዎች ያስፈልጋሉ። በየዘርፉ የአይንም፣ የአይምሮም፣ የጆሮም፣ የማንም ወዘተ የውስጥ ደዌ ሌሎችንም የቆዳ የምን የሚባሉትን ደግሞ እነዚህ የሚሰሩ ደግሞ ባለሙያዎች ሐኪሞች ያስፈልጋሉ የሚለውን ከባለሙያዎች ጋር ተነጋገርነ። በጎ ፈቃደኛ ሐኪሞች በየሕክምና ተቋሙ ፈቃደኝነታቸውን እንዲገልጹ ተጠየቁ። ወደ 120 ሐኪሞች ፈቃደኝነታቸውን ገለጹ። ያንን ይዘን ወደ ስራ ገባን። ወደ ስራ ስንገባ እስካሁን ሲሰራ የነበረው የቤተ ክርስቲያኑ የሰንበት ትምህርት ቤት ልጆች የሚማሩበት ስብከተ ወንጌል የሚሰጥበት ትልቅ አዳራሽ አለ። እዚህ ያን አዳራሽ ነበረ በሸራ ከፋፍለው በውስጡ የሚሰራ የነበረ ሙቀትም አለው ምቹም አይደለም። አሁን እንደው ላብራቶሪ ሲታዘዝለት ሰረገራም ሽንትም ለመስጠት በሌላ ዙሮ ሄዶ ነው ሽንት ቤት ሄዶ ተጠቅሞ ያናምጥቶ የሚሰጥ ነበር። የማይመች ስለነበረ ይሄ ትልቅ ትምህርት ቤት አለን፣ መደበኛ ትምህርት ቤት። በነገራችን ላይ ዘንድሮ እንኳን በትምህርት ቤቱ በክልሉ አንደኛ ሚኒስትሪ ተፈትኖ አንደኛ የወጣ ትምህርት ቤት ነው ያለን እና ይሄ ትምህርት ቤት ለመቼ ሊያገለግል ነው? ዛሬ ትምህርት የለም ዝግ ነው እና ክፍሎችን ለምን አንጠቀማቸውም በሚል ወደ ክፍሎቹ አዙረን ምቹ ሁኔታ እንዲፈጠር አድርገን ይሄ ግቢው በጣም ምቹ ነው፣ ጽዱ ነው። ለሕክምና በሚመች ሁኔታ ላይ እዚሁ ካለን ሀብት ሌላ ቦታ ላይ ሳነድ የራሳችን ሀብት ከሆነው ከቤተ ክርስቲያኑ ሀብት ትምህርት ቤቱ ላይ የሕክምና ስራውን በበጎ ፈቃደኛ ሐኪሞች ልጆቻችን የመንፈስ ቅዱስ ልጆቻችን መስራት ቻልን እና ይሄ ነው ያለው ሁኔታ። በዚህ መንገድ ነው እንግዲህ ቅንጅቱ የተሰራው ማለት ነው። ክርስትና ወደ ምድር ሲወርድ ምን ይመስላል የሚለውን እስኪ ያንን። እሺ ጥሩ ጥያቄ ነው። ያው እንግዲህ የሃይማኖት ትምህርት ፍጻሜው በተግባር ላይ አውሎ ርስተ መንግስተ ሰማያትን መውረስ ነው። ስለዚህ ከዚህ አንጻር እንግዲህ ቅዱስ ጳውሎስ እንዳለው እኔ ክርስቶስን እንደምመስል እናንተም እኔን ምሰሉ ባለው መሰረት እሱን ባንመስልም የሱን ያክል ስራ ለመስራት ያው ከባድ ነው እንደምናውቀው። ነገር ግን እኛ በሰንበት ትምህርት ቤታችን እንደማደጋችን መጠን ምን ማድረግ ነው? የትምህርታችን ፍጻሜ በምን ላይ መሰማራት ነው? ምን ብንሰራ እኛን የሚገልጽ ቤተክርስቲያናችን የሚገልጽ ስራ ምን ብንሰራ ነው የተሻለ የሚሆን የሚለውን እንግዲህ እንደ እግዚአብሔር ፈቃድ ተወያየንና ወደ ስራ ገባን። ስለዚህ ዛሬ ደግሞ ቀኑ የአብይ ጾም 4ኛ ሳምንት መጻጉዕ ነው እንደምናውቀው። በዚህ ቀኑን አስመልክቶ ምን ብንሰራ ይሻላል የሚለውን ወስደን ቀኑን የሚገልጥ ስራ ከትምህርት አልፎ በተግባር ላይ ብናደርገው ብለን የአካባቢ ወጣቶችን ይዘን እኛ ብቻ ሳንሆን የሚመለከተውን አካል ይዘን ወደ በጎ ስራ ገባን። አንዳንዴ ቃለ እግዚአብሔርን ሰውን ሰብስቦ ከማስተማር ባሻገር የምትሄጅበት መንገድ አለ። ለምሳሌ እነዚህን ሐኪሞችን ዶክተሮችን ቃለ እግዚአብሔር ተማሩ ብለሽ በውድ ኑ ብለሽ ከምትሰበስቢያቸው ይልቅ እንደዚህ አይነት ነገር ስታሰማሪያቸው የሚያገኙት በረከት አለ። ከቃል አልፎ በተግባር ላይ ያውሉታል ማለት ነው። ስለዚህ እንደ እግዚአብሔር ፍቃድ ያንን ለመስራት ነው እየሞከርን ያለነው። አሁን ደግሞ የምንገኘው እንግዲህ እንደምታዩቸው ይህ ሰንበት ትምህርት ቤት አገልጋዮች የመማሪያ ክፍሎችን ማለትም ለመደበኛ ተማሪዎች ተብሎ የተዘጋጁ የመማሪያ ክፍሎችን እንዲህ ባመች ሁኔታ ለዚህ ቀን አገልግሎት እንዲውል አድርገው አመቻችተዋቸዋል። እንግዲህ አሁን የምንገኝበት ክፍል ደግሞ ታካሚዎች በራሳቸው እዚህ የሚመጡ ልዩ ልዩ በስጋ ደዌ በህመም ውስጥ ያሉ ወገኖቻችን
ሕክምና ከሚሰጧቸው ሰዎች ጋር የሚያደርጉት ቆይታ በዚህ ክፍል ውስጥ ነው የሚደረገው ማለት ነው። ማለትም ኦፒዲ ሩም የምንለው ክፍል ውስጥ ነው ያለ ነው። በዚህም ክፍል ደግሞ ከሚያገለግሉን እህት ወንድሞች ጋር የሚኖረን ቆይታ አለ። አሁንም ድጋሚ ወደ እነሱ እንሄዳለን። መልካም ቆይታ። ሰላም ላንቺ ይሁን። ሰላም እንዴት ነሽ? መልካም እሺ። አሁን ያለንበት ክፍል ታካሚ የሚመጡት በልዩ ልዩ በሽታ ወይም ደግሞ በደዌ ያሉ ወገኖቻችን ናቸውና ይሄ ክፍል ምንድነው የሚሰጥበት አጠቃላይ አገልግሎት? ይሄ አውት ፔሸንት ይባላል። የምርመራ ክፍል ነው። እዚህ ምርመራ ተደርጎ ወደ ላብራቶሪ ሆኖ ወደ ተለያዩ ምርመራዎች የምንልክበት ክፍል ነው። መልካም እሺ። እዚህ የሚደረገው የሚታየው ነገር በሙሉ ደስ ያሰኛል። ምክንያቱም እስከ ዛሬ ከምናደርጋቸው በተለይ ይሄ ለስጋ ለስራ ተብለው የሚሰሩ ስራዎች አሉ። ዛሬ ደግሞ በዚህ ዕለት እየተሰራ ያለው ለመንፈሳዊ ለጽድቅ ህይወት የሚሆን ስራ ነውና ምን አይነት እርካታ ምን አይነት የነፍስ እርካታ አለው? ላንቺስ የሰጠሽ ትርጓሜ ምንድነው? መጠሽ በማገልገልሽ ምን ይሰማሻል? በጣም ደስተኛ ነኝ። ደስ ብሎኝ ነው የመጣሁት። ብዙ ጊዜም ኑሮን ለጥሩ ነገር አላማ ውለን ጊዜ አንሰጥም፣ ጊዜም ስለሌለን ማለት ነው እና ዛሬ ይሄን ድል በማግኘቴ በጣም ደስ ብሎኛል። ደስተኛ ነኝ። መልካም እሺ። እንግዲህ በዚህ ክፍል የነበረን ቆይታ ይህን ይመስላል። ሌሎቹ እንደምታዩቸው አገልግሎት ላይ ያሉ እህት ወንድሞቻችን ናቸው። ከእህታችን ጋር የነበረን ቆይታም ይህን ይመስላል። ሁሉም እንደሚናገሩት ከዚህ ስራ የሚገኘው የመንፈሳዊ ደስታ የመንፈሳዊ እርካታ ነው። እንዳልኳችሁም አስቀድሜ ከዚህ ሁሉ አገልግሎት ጀርባ ያለው የሚታይ ክፍያ ሳይሆን የማይታይ ሰማያዊ ክፍያ ነውና አሁንም ወደ ሌሎቹ ስራዎች የጽድቅ ስራዎች የበጎ አድራጎት ስራዎች እናልፋለን። ቀጥታ ወደዛ እንሂድ። አባታችን እንዴት ነዎት? ጤናዎት? አሁን ጭስ እንግዲህ ጌታ ጋር ታክም ያለው እቺም እንግዲህ ይሻለኛል ብዬ መቼም እተማመናለሁ። አዎ የመጡ ይህንን አገልግሎት ለማግኘት ነበረ። በዛም መሰረት ደግሞ የተደረገለት ሕክምና አለ። አሁንም ያገኘሁት ደግሞ ከመድኃኒት ይዘው ሲወጡ ነው ይሆናል። የነበረው አጠቃላይ ሕክምና አገልግሎት ምን ይመስል ነበር? ሌላ ምን ይባላል? ምሕረት ያውርድልን ነው። ምሕረት ያውርድልን። አሜን አሜን። ክፉ አይንካብን። ይሄን የሚወራውን ያረጋጋልን፣ ያስማማልን። ባገኙት አገልግሎት ደስተኛ ነዎት? ደስተኛ ነኝ። ምርቃን ምናልባት ሲያገለግሏችሁ ለነበሩት ወጣቶች አገልጋዮች መልካም እሺ። አባታችን ያገኘናቸው በነበራቸው አጠቃላይ ሕክምና አገልግሎት እንዲሁም ደግሞ ያገኟቸውን ከመድኃኒት ቤት ሲወጡ ነውና በአገልግሎቱ ፍጹም ደስተኛ እንደሆኑ እንግዲህ ለነሱም ያላቸውን በጎ ምርቃት አስተላልፈውልናል። እንግዲህ ወደ ሌሎቹም እንሂድ። በተቀደሰችው የእግዚአብሔር ቀን ማለትም በዕለተ ሰንበት ዝክረ መጻጉዕ በሚል ርዕስ በተዘጋጀው በሰንበት ትምህርት ቤቱ አገልጋዮች እንዲሁም በሰበካ ጉባኤው በአንድነት ባዘጋጁት የበጎ አድራጎት ስራ ላይ ነው የምንገኘው። እንግዲህ አሁን የምንገኝበት ክፍል የምናያቸው በጎ ፈቃደኛ ወንድሞቻችን የጽድቅን ስራ የሚሰሩበት አንድ ክፍል ነው። ከነሱ ጋር የሚኖረን ቆይታ አለ። ተከታተሉ። እሺ አሁን እንግዲህ የምናገኛችሁ በዚህ ክፍል ማለትም በሰንበት ትምህርት ቤቱና በሰበካ ጉባኤው በኩል በተዘጋጀው ዝክረ መጻጉዕ ሲል በተሰኘው ተሳታፊ ሆነህ ነው ያገኘነ። እንዴት ነው? ያው እኛ የዚህ በጎ አድራጎት ክበብ ያው አንደኛ ለነፍሳችንም አሪፍ ስለሆነ፣ ሁለተኛ ደግሞ እነሱ ካላቸው እንትን ላይ ጥሩ እንትን እንዲኖራቸው ከሚበላቸው ተባይ ለማራገፍ ምክንያቱም በዚህ ቀን ጥሩ ነገር ማድረግ ለኛ ታላቅ ነገር ስለሆነ እዛ ብለን የመጣ ነው እኛ እና ይሄን ነገር እየሰራናቸው ነው። መልካም እሺ። እንግዲህ የሚታይ ነው በቃል የሚነገር ሳይሆን ከቃል ባለፈ የሚኖር የሚነገር ነውና ከሌሎችም እህቶቻችን ጋር ቆይታ ይኖረናል። የምናየው የምንሰማው በምድር ላይ ያለን የሚከፈለን ነገር አይደለም። በምድር ላይ ያለን በስጋ የምናገኘው ነገር ሳይሆን በመንፈሳዊ ሕይወት በጽድቅ ተግባር የምናገኘው ደስታ ፍጹም ደስታ ነው። ይህም ሐዋርያው ቅዱስ ጳውሎስ በገላትያ ምዕራፍ 5 ላይ እንደሚገልጸው የመንፈስ ፍሬዎች ብሎ የሚገልጻቸው ነገሮች አሉ። እነዛ የመንፈስ ፍሬዎች በክርስትናው ሕይወት በመንፈሳዊ ሕይወት የሚኖሩ ናቸውና እነዚህ እህቶቻችን ደግሞ እነዚህ ፍሬዎች እያፈሩ ካየናቸው ውስጥ ተጠቃሾች ናቸው። እህቴ ሰላም ላንቺ ይሁን። ሰላም ለሁላችን። እሺ በዚህ የበጎ አድራጎት ስራ ላይ ነው ያገኘሁሽና አንቺ በራስሽ በግልሽ እንደ ማህበር ያዘጋጀው ነገር አለ። አንቺ ደግሞ እንደ ግልሽ ለዚህ ተሳታፊ ስትሆኚ የተሰማሽ ነገር ምንድነው? እኔ ያው ደስታ ተሰምቶኛል። ከምር
እነዚህ በቃ ያየናቸው ነው። አሁን ቅድም የሰራው ጸጉር በጣም እያሳዘነኝ ነው የሰራው። ግን እንደዚህ አስረን ወደውን ሲነግሩን በጣም እኛ ምንድነው ምናምን ስለ እንደዚያ ደካሞች ምናምን ለመምጣት የተሳናቸው ምናምን ማስተካከል ነው ሲሉን ከዛ እንደዛ ከሆነ በጣም ደስተኛ ነው እኛ። መልካም እሺ፣ እዚህ ክፍል የነበረን ቆይታ ይሄን ይመስላል። ቀጣይ ወደ ሌሎች ክፍሎች እንሄዳለን። መልካም ቆይታ። ቅኔ ነው ቅኔ ከዚህ ሰላም አርጊው ቅኔ ቤት ነው። ሰላም አርጊው ጉባኤ ቤት ከመጣህበት ቦታ አንጻር እዚህ ያገኘው አገልግሎት ምን ይመስላል? ጥሩ ነው። እሺ፣ ስለ እነርሱስ ምን ትላለህ? አጠቃላይ ይህንን ነገር ሊያደርጉ የመጡት በበጎ ፈቃድ እናንተን ለማገልገል ነውና ቢቀጥል ወይም ማለት የምትፈልገው ነገር ካለ? አዎ ቢቀጥል ደስ ይላል። ለአንተ ብቻ ሳይሆን ለብዙዎች የመጣ እድል ስለሆነ የመጣህበት ጉባኤ ቤት ወይም ደግሞ የአገልግሎት ድርሻ ወይም ደግሞ እዛ ተማሪም ከሆንክ ምንድነው እየተማርክ ያለኸው? መልካም። ዛሬ ዕለቱ መጻጉዕ ነው። ከእለቱ ትምህርት ጋር ተያይዞ የሚነሱም ነገሮች አሉ። መጻጉዕ በቤተ ሳይዳ ነው ጌታችን ያገኘውና ልትድን ትወዳለህ ብሎ ነው የጠየቀው። ከነበረበት ችግር አንጻር ካገኘንበት ወይም ደግሞ እነሱ የተነሱበት ቦታ አለ። ከዛ ከተገኙበት ቦታ ደግሞ የሚፈልጉት የሚሹት እገዛ አለ። ስለዚህ እዚህ ስላሉ ተገልጋዮች ምን የሚሉን ነገር አለ? እንዲሁም ደግሞ አጠቃላይ የክርስትናው ሕይወት አንዱ ላንዱ በማድረግ ወይም ደግሞ ቸርነትን በማድረግ የሚገኘው ደስታስ ዛሬ ሰንበት ነው የሚታረፈው ከስጋ እንጂ ለነፍስ የሚሆን በጎ ነገር ከማድረግ አይደለም፣ በጎ ነገርን ካለ ማድረግ አይደለም። እና ለነፍስ የሚሆኑትን በጎ ነገር እንዴት እየተደረገ ነው በዚህ ቦታ እና ተግባራዊ ክርስትና እንዴት ይገለጻል? በጣም ጥሩ አጋጣሚ ሆኖ እንዲያው ቤተ ሳይዳንም ለማየት እድሉ ገጥሞኝ አይቻታለሁኝ። መጻጉዕ የተፈወሰባትን ቦታ እቺ 5 እርከን ያላትን ዛሬ ፍርስራሹ አለና እሷንም የማየት እድሉ ገጥሞኝ አይቻታለሁኝ። እግዚአብሔር በዚያች ቦታ ላይ ድንቅ ስራውን በእለተ ቀዳሚት ይሰራበት የነበረ ቦታ ናት እና የዚያንን ስራ ነው እንግዲህ ገልብጦ ዛሬ ቤተ ሳይዳ ደብረ ጽዮንን በማድረግ ስጋዊ ሕክምና ነው እየሰጠን ያለነ። ስጋዊ ሕክምናውን ደብረ ጽዮን ሰላም አርጊው ቤተ ሳይዳ በመሆን ይሄንን በጎ ትሩፋት ጌታ ኢየሱስ ክርስቶስ ያን 38 ዓመት ተኝቶባት የነበረውን አልጋህን ተሸከም እና ሂድ ብሎ ያዘዘበትን እለት ምክንያት በማድረግ ዛሬ በርካታ ህሙማንን በርካታ ችግረኞችን በዚህ ጋር ሰባስባ ልትድን ትወዳለህ ወይ መፈወስ ፈልጋለህ ወይ የሚለውን ስራ ዛሬ ሰርታለች። የሚገርምሽ ልጅ አሁን እነዚህ የኔ ቢጤዎች በመንላቸው በተለምዶ የምንላቸውን ከአንድ ቦታ ብቻ አይደለም በሁሉም አጥቢያ በባህር ዳር ላይ ባሉት አጥቢያዎች መኪና ይዞ በመዞር ልጆች የሰንበት ትምህርት ቤት ልጆቻችን ከታላቁ ካቴድራል ከቅዱስ ጊዮርጊስ ጀምሮ ያሉትን ልጆች በሙሉ ያሉ የኔ ቢጤ የሚባሉትን ታች እስከ ደብረሲና ባታ ለማርያም ያለውን ያንን ሁሉ ዙሮ በ14 ያለውን በሙሉ አሉበት በሰፊው ይገኙበታል ተብሎ የሚባለው እንደውም ቀኑ ዛሬ 7 ነው። ስላሴ እዚህ ቀበሌ 7 ላይ በስፋት ነበሩና እነዚያን በሙሉ ሰብስቦ አምጥቶ ልትድን ትወዳለህ? የሚገርምሽ ነገር ግን እንደዚያ ነገር ሲባል እንደ መጻጉዕ ፈቃደኛ የማይሆኑ አሉ። ምግብ አለ ሲባል ብቻ ለምግቡ ነው ፈቃደኛ ሆነው እየመጡላቸው ልጆች ሲነግሩኝ መረጃውን ሲነግሩኝ ለምግቡ ነው እንጂ ለመዳኑ ፈቃደኛ አይደሉም። ለምን? በሽታቸውን እንደ ክብር አድርገው ደብቀው መጠቀም የሚፈልጉ ሰዎችም አሉ። እንዲህ አይነት ነገር የክብር ደዌ እነ ቅዱስ ጳውሎስ የክብር ደዌ የነበረባቸው ራስ ምታት ቀጭን የሆነች ራስ ምታት ነበረችበት ይላል። እግዚአብሔር እንዳይረሳ የሚያደርግ ለቅዱሳን ነበራቸው እና እንደዚህ አይነት የሚጠቀሙ ስለሚኖሩ ፈቃደኛ አይደሉም ነበር። ሲመጡ ደግሞ መጠው ሲያዩት ደግሞ ጸጉራቸውን በመስተካከል ገላቸውን በመታጠብ ያለውን ስራ በሙሉ ሕክምናውን በሙሉ ፈቃደኛ ሆነው በመውሰድ ልትድን ትወዳለህ የሚለውን የጌታን ቃል ተቀብለው ዛሬ እየፈጸሙት ያለበት ሰዓት ነውና እና ይሄ ተግባር ይሄ ዕለት ከስያሜው ጋራ ተግባሩም የሄደበት ዕለት ነውና በእውነት የእውነት ያድርግልን። የበለጠ ደግሞ ስራ የምንሰራበት የራሷ ኑሯት እንደ ቤተክርስቲያን የራሷ ተቋም እንዲህ አይነት የሕክምና ተቋም ኑሯት መክፈል የማይችሉት እንደዚህ ታክመው ካህናት ሌላ ቦታ ላይ ሄደው እንትን ከሚሉ ገመናቸው ክብራቸው ተገልጦ ከሚታይ እዚህ በተቋማቸው የሚታዩ አሁን ዛሬ ካህናት ሳይቀሩ ናቸው በነጻ እዚህ ጋር መጣው ሕክምና እንዲያገኙ የተደረገበትና እንዲህ አይነት ነገር ለወደፊቱ በእርግጥ እቅድ አለ ያለ ይሆናል ብለን ተስፋ እናደርጋለንና በዚህ ልክ ቢኖራት ዛሬ የመዳን ቀኑን በዛ ልክ መግለጥ ይቻላል። ስለዚህ ይሄ ነው የተተገበረው ማለት ነው።
መልካም እሺ እንደው ስናየው ይሄ ለዛሬ ሆነ እንጂ መዋቅራዊ በሆነ መልኩ ማለት ቀጣይነት እንዲኖረው በተለይም ካለው ችግር የተነሳ ቀላል የሚባል ችግር አይደለም እንደ ሀገር ደረጃ እንኳን ያለም ስለዚህ እንደው ምን ብናደርግ ይሄ ችግር ለዘላቂነት ይቀረፋል እናንተስ ያሰባችሁት ነገር ከተመሰረተበት እንግዲህ ስትለኝ እንደነበረው ከተመሰረተበት ጊዜ ጀምሮ የመጣበት ሂደት አለ እንደው ከዛ ባሻገር ደግሞ ለወደፊት ምን አይነት መዋቅራዊ ነገሮችን ለመዘርጋት አስቧል እንግዲህ ቀድም እንደነገርኩሽ መጀመሪያ ወደዚህ ነው ወደ ሕክምና አገልግሎቱ መሰጠቱ ከየጀመረ ዘንድሮ 4ኛ ዓመት ነው ከዛ በፊት ግን ቀድም የነገርኩሽን የመመገብ ሰውነታቸውን የማጠብ እንደዚህ ነገሮችን የመስራት ቀደም ብሎ የቆየ ነው እንግዲህ ወደዚህ ስራ እንድንገባ ያደረገ አንድ ትልቅ ወንድማችን አለ ፈለቀ የሚባል የሰንበት ትምህርት ቤታችን አባል ነው የሕክምና ባለሙያ ነው እሱ ነው ይሄን ነገር ብናደርግስ እንደው ሰብስበን ቁስላቸውን ብናክም የሚል ነገር ሐሳብ አቀረበ ጥሩ ነው የሚል እንትን ሐሳብ ተቀበል ነው ከዛ በኋላ በመጀመሪያው አመት እሱ በመሰብሰብ የሕክምና ቡድኑ በመናገር ተቋማትን በመጠየቅ ጥሩ የሆነ ተግራዶ ተደረገ ማለት ነው ከዛም በኋላ ወደ ትምህርት ወደ ውጭ ሀገር ሲሄድ ኃላፊነቱን ለኛ ሰጠ እንደገና በወቅቱ የተሳተፉ ባለሙያዎችንም እኛ ጋር ጆይን አደረገና ቀጠለ ማለት ነው ስለዚህ ያንን በተደጋጋሚ ያደረግ ነው ይሄን በተደጋጋሚ ስናደርገው ይሄ ነገር በዘላቂነት መፍትሄ መቀመጥ አለበት በየአመቱ እንደዚህ ያደረግሽ ሁሌ ተከታታይ ሕክምና የሚያስፈልጋቸውን ያብነት ተማሪዎችን በየቦታው የወደቁ እናት አባቶችን በአንድ ቀን ሕክምና መፈጸም አይቻልም ስለዚህ ምን ተደረገ ከቤተክርስቲያናችን ሰበካ ጉባኤ ጋራ የሕክምና ቡድኑ ባለበት ሰንበት ትምህርት ቤቱ ባለበት ውይይት ተደረገና ክሊኒክ የመክፈት በሆስፒታል ደረጃ የማቋቋም ሐሳብ እንዳለና የሕክምና ባለሙያዎች በነፃ እየመጡ አገልግሎት እንደሚሰጡ ቃል ገቡ ይሄ ከሆነላቸው ሌሎች ቁሳቁሶቹንም በቃ እንደምንም ብለው የማሟላት ስራውን እንደሚሰሩ ሐሳብ አቀረቡ ስለዚህ ይሄን ሐሳብ ተይዞ ቤተክርስቲያኗ ማስተር ፕላን ሲሰራ ለዚሁ የሚሆን ቦታ ፕላን አብሮ ተሰራ ማለት ነው ስለዚህ ወደፊት የምናደርገው ምንድነው ይሄንን ክሊኒክ በትልቅ ደረጃ የማቋቋም ከዛ በኋላ በአመት አንዴ የምናደርገው ምን ታደርጋለሽ 2 ጊዜ 3 ጊዜ ማድረግ ከዛ በኋላ ተከታታይ ሕክምና የሚያስፈልጋቸውንም ደግሞ ከዚህ ሆነው በነፃ ተከታታይ ሕክምና እንዲወስዱ ማድረግ ያብነት ተማሪዎች አሉ ገንዘብ የላቸውም አንዳንድ ወረርሽኝ ሲነሳ ተጠቂዎች እነሱ ናቸው ስለዚህ በቅርብ ይሄ ቦታ የቤተ ክርስቲያን የሆነ እንደ በጎ አድራጎት የተቋቋመ ሲኖር ግን ወደዛ ጆይን የማድረግና የመታከሙ ነገር ይኖራል ማለት ነው ከዛ በተጨማሪ ደግሞ እንደ ሶሻል ማህበረሰብ ይሄ ነገር ቢውልድ ቢደረግ ለአካባቢው ትልቅ ተቋም ነው መንግስትንም የሚደግፍ ተቋም ነው ማለት ነው ስለዚህ በዛ አግባብ የፋይናንስ ምንጭ ይሆናል ለቤተክርስቲያናችን ማለት ነው ስለዚህ በዚህ ደረጃ ታቅዷል እንደ እግዚአብሔር ፈቃድ ፈጻሚው እግዚአብሔር ነው ሰው ያስባል መጨረሻውን የሚያሳምር እሱ ነው እኛ በዚህ ደረጃ እቅድ ይዘን ነው እየተንቀሳቀስን ያለን ማለት ነው እሺ አሁን ደግሞ የምንገኘው በኢትዮጵያ የመጽሐፍ ቅዱስ ማህበር ባህር ዳር ቅርንጫፍ ጽህፈት ቤት ቀሲስ መምህር አስቻለው ጋር ይሆናል ማለት ነው እሺ መምህር በቅድሚያ እንኳን ደህና መጡ እንኳን ደህና ቆየሽ እዚህ እየተሰጠ ያለውን አገልግሎት እንዴት ያዩታል ማድነቅ ከሚገባይ በላይ ወይም ቋንቋ ያጣሁለት ሆኖብኛል ያገኘሁት ነገርና ያየሁት ነገር ሁሉ ከምንም በላይ ዛሬ አንደኛ ቀኑን በማስታወስ ሁለተኛ ደግሞ ይሄ የኔት በጎ ስራ የክርስትና መሰረታዊና ተግባራዊ ነገር ስለሆነ እጅግ በጣም ደስ ብሎኛል መልካም እንግዲህ መግቢያችንም ላይ እንደምናየው ከዛ ቀጥታ ስንገባ እንደምንመለከተው ማንም ከነዚህ ከተናናሾቹ ለአንዱ ቀዝቃዛ የሚያጠጣው ሚኖር ዋጋው አይጠፋበትም ይላልና እንደው ከቃሉ ተነስተን ለነዚህ ለነዳያንና ለአብነት ተማሪዎች እየተደረገ ያለው መልካም ተግባር በእነዚህ አገልጋዮች ማለትም ደግሞ በዚህ ሰዓት በሁሉም ህዝበ ክርስቲያን የሚጠበቅ ነው ያለንበት ታላቅ ጾም ላይ ነውና ከሁሉም ክርስቲያን የሚጠበቅ ነው ስለዚህ እንደዚህ አይነት ተግባራዊ ክርስትና ልምምድ በክርስትናው ወይም ደግሞ በክርስቲያኖች ዘንድ ምን መሆን አለበት ይሉናል ስራ እና የክርስቲያናዊ ተግባር አሰራሩን በተመለከተ ከዚህም ጽሁፉም እንደሚገልጸውና እንደሚያሳየው ለታናናሾቹን ማሰብ የወደቁትን ማንሳት በችግራቸው መድረስ ቀኑም ነው ዛሬ ቀኑ የመጻጉዕን ቀን ምክንያት በማድረግ ነው በዮሐንስ ወንጌል ምዕራፍ 5 ከቁጥር 1 ጀምሮ ያለው
ዛሬ መጻጉዕ ማለት የበሽተኞች ቀን ማለት ነው። የሰውየው ስም አይደለም። ለ38 ዓመት ሙሉ በአልጋ ቁራኛ በደዌ ዳኛ ተይዞ የነበረን ሰው ልትድን ትወዳለን ተብሎ የተጠየቀበት ለዘመናት የጥያቄው የተመለሰበት እንቆቅልሹ የተፈታበት ቀን ነው ዛሬ። ይህንን ስናወሳ ከምንም በላይ ማወቅና ማሰብ ያለብን እግዚአብሔር ማንንም እንደማይዘነጋ እንደማይረሳ ችግራቸውን ወደዚህ ዓለም ከመጣበት አንዱና መሰረታዊ ነገር ኃጢአተኞችን የተበደሉትን የጠፉትን ለመፈለግ ካሉበትም ደግሞ ለጥያቄያቸው ፈውስን ለመስጠት ነው እና የዚህ ሰው ዛሬ አንዱ በረከት ያገኘበት ለጥያቄው መልስ ያገኘበት ሰውየው የጠየቀው ልትድን ትወዳለህ ሲባል መዳን ፈልጋለሁ ሳይሆን ሰው የለኝም ነበር ያለው። እውነት ነው። አምላክ ሰው ሆኖ የሰው ልጅ ሰውን ሊያድን የመጣ መሆኑን አንደኛ የገለጸበት ነው። ሰው ልጅ ጥያቄውን የመለሰበት ነው። በሌላ መልኩ ደግሞ በዚህ ቀን የታሰቡት በብዙ ደዌ የተያዙ ሰዎች ሁሉ ፈውስን ያገኙበት ቀን ነው እና የዚህም ሰው ጥያቄ ተመልሶለታል። የእግዚአብሔርም ድንቅ ስራ አሰራሩን ገልጾበታል። በዚህ መካከል ዛሬ እዚህ ላይ ያየሁት ነገር ደግሞ ከዚህ አንጻር ስንወስድና ስናየው የሚገልጽልን ትልቁ ነገር የሚያስረዳን የክርስትናን መሰረታዊ ነገርን ያንን መጽሐፍ ቅዱሳዊ የተመዘገበ ታሪክ መመማሪያ የሚሆን ታሪክ ነበር። የዛሬ ግን ፕራክቲካል የሆነ ወይንም በተግባር የተገለጸ ክርስትና ባለሙያዎች እንደ ባለሙያ ሌሎቹንም አገልጋዮች ደግሞ ይህንን ባለድርሻ አካላትም ይህንን በመወጣት የሰሩት ስራ ለእኔ እጅግ በጣም የሚደንቅ እጅግ በጣም የሚያስከብር ስራ ነው። በዚህ ስራ ላይ ለወደፊቱም ሊሰሩ የሚገቡ ትልልቅ ስራዎች እንዳሉ ይታየኛል። መሰራት ያለባቸው በጥናታዊ ነገር ተጠንቶ ተመዝግበው አገልግሎቱ በሰፊው እንዲሰጥ ምክንያቱም ባለሙያዎች የኛ ናቸው፣ አገልጋዮች የኛ ናቸው። በዚህ ስራ ክርስትናን በተግባር የሚገልጽ ክርስትና ስለሆነ ከቲዮሪ ወደ ተግባር የተሸጋገርንበት ነውና እሺ አሁን ደግሞ የምንገኘው እንግዲህ ካለው የሕክምናና የንጽህና አገልግሎት በተጨማሪ እዚህ ደግሞ የአልባስ አገልግሎትም አለ። ለተቸገሩት አልባሳት ለሚያጥራቸው ሰዎች እዚህ ድጋፍ ይደረግላቸዋል። ከኋላችን የምታያቸው ወንድሞቻችንም የሚያደርጉት ይሄንን ነው። አልባስ ለቸገራቸው ወይም ደግሞ በምግብ አጠቃላይ ያለው ሁኔታ እዚህ ማየት የሚቻል ነው ማለት ነው። እሺ እቴ ሰላም ላንቺ ይሁን። እግዚአብሔር ይመስገን ደህና ነኝ። እሺ መልካም እንግዲህ ዛሬ በልዩ ሁኔታ በተዘጋጀው በዚህ ለነዳያን እንዲሁም ደግሞ ለአብነት ተማሪዎች ድጋፍ እየተደረገ ባለበት ቦታ ነው ያለነውና በዚህ ቦታ ደግሞ አንቺን በሕክምና እያገለገሉ ካሉ እህቶች መካከል አንደኛዋ ነሽ። እስኪ መጀመሪያ ራስሽን አስተዋውቂልን። እሺ ስሜ አደይ ሲሳይ ነው የሚባለው። ቤስ ነርስ ነኝ ማለት ነው። እዚህ አጠቃላይ እየተደረገ ያለው ድጋፍ ምን ይመስላል? አጠቃላይ ጠቅላላ አድርገሽ ትመለከቺው። እሺ እንግዲህ እዚህ በሰላም አርኪው ቤተክርስቲያን ውስጥ በሙያቸው በሕክምናው ሙያ የተሰባጠረ ሙያ ያለው ለምሳሌ ሐኪም፣ ነርስ፣ ኤችኦ፣ ፋርማሲ፣ ላቦራቶሪ ቴክኒሻልና ሲኒየር ስፔሻሊስት ሐኪሞች በተገኙበት ነው እንግዲህ አገልግሎትን እየሰጠን ያለ ነው። ከዚህ በፊት ያው እናንተም እንደምታውቁት ይህ አገልግሎት የተጀመረው 4 አመት ሆኖታል። ከ4 አመት መካከል እንግዲህ 3 አመት ተሳትፍ ያለው ማለት ነው። ስለዚህ ይሄን ይመስላል አገልግሎት ነው ላይ ያለው። ታሰባሰብ ምን ይመስላል? እሺ ያው እንግዲህ ሀብት አሰባሰቡ ያው እንደ ሰንበት ትምህርት ቤት ቤተክርስቲያናችን የምትበጅትልን ትንሽ እያለች ያቺ በፊትም የነበረ ነው። ይሄን ቀን አስበን ስንል ለምሳሌ ወደዚህ ሰፊ ስራ ከመግባታችን በፊት ገላቸውን የማጠብ ስራ፣ የመመገብ አረጋውያንን ሄዶ የመጠየቅ የታሰሩትን ሄዶ የመጠየቅ ስራ ነበረ። ስለዚህ ለዛች የምትሆን ነገር አለ። ግን ይሄ ያያችሁት ቅድም ስታዩት የነበረው ትልቅ ግባት የተሰበሰበው ግን በበጎ አድራጊዎቹ አማካኝነት ነው። ለምሳሌ ባህር ዳር ላይ ያሉ የሕክምና ቁሳቁሶች ጅምላ አከፋፋዮች፣ እንደገና ተቋማት ለምሳሌ እንደ ፈለገ ሕይወት፣ እንደ ጥበበ ጊዮን፣ እንደ አዲስ ዓለም ሆስፒታል ብዙ አሉ። ዶክተር አምሮ፣ አዲናስ እነዚህ የመሰሉ ተቋማትን ለሕክምና ግባት የሚሆኑ እነሱን ግልጽ የሆነ አማርኛ በመናገር ሰጠውናል። ከዛም ውጭ በሚገርምሽ ሁኔታ ግባት አሰባሰቡ ላይ ከሙስሊሞችም ጋር እንሄድ ነበር። ምክንያቱም እነዚህ አቅመ ደካማ ወገኖቻችን ስንሰበስብ ማተም አይተን የእምነታችን ተከታይ ነው ብለን አይደለም። የወደቁትን ሕክምና የሚያስፈልጋቸውን እነሱን መኪና ይዘን በየቦታው በመሰብሰብ ነው የምናመጣ። ስለዚህ ግባት ስንጠይቅም ነፃ ሆነን ነው የምንጠይቅ። ጀስት
ሰውም ለመርዳት ሰው መሆን በቂ ነው የተለመደ አባባል አለ፣ ግን ትልቅ የሆነ ማለት ነው። ስለዚህ ይሄን በማስመልከት ይሄን ግብዓት በሙሉ ያገኘ ነው ከባህር ዳር ጅምላ አከፋፋዮች፣ በተለይ በዚህ ቀበሌ 12 አካባቢ ያሉ ጅምላ አከፋፋዮች ሁልጊዜም ነው። ይሄ ሕክምና ብለን ከጀመርነው ዘንድሮ 4ኛ ዓመታችን ነው። በየአመቱ በትልቅ ግብዓት የሚወጡት ከነሱ አካባቢ ያሉት ናቸው። ስለዚህ በገንዘብ ደረጃ እንግዲህ አባላት የሆኑም ከአባላት ውጭ የሆኑም ሳሙናዎችን በመግዛት የንጽህና መጠበቂያዎችን፣ ቅባቶችን በመግዛት የጥፍር መቁረጫዎችን በመስጠት ያግዙናል። በጥሬው ብዙ ጊዜ አናተኩርም፣ እንዲሰጡን የምንፈልግ በአይነት ነው። ይህንን ያሰባሰብ ነው ከነዚህ መልካም አድራጎትን ደጋፊ ወገኖቻችን ነው የሰበሰበው። እንደምናየው ከሁሉም ቦታ ከሁሉም አካባቢ የመጡ አገልጋዮችም አሉ፣ ተገልጋዮችም አሉ። እዚህ እንደምናየው ደግሞ አስቀድመው መምህር ሶም እንዳሉት መጻጉ ወይም ደግሞ በሽተኞች የታዩበት ልትድኑ ትወዳላችሁ የተባሉበት ቀን ነው። ይህ ሁሉ ተገልጋይ ያንን ድምጽ መስማት ይናፍቃል፣ ያንን መጎብኘት ይፈልጋልና እዚህ ያለው አገልጋይ ሁሉም በተቻለው መጠን እየተረባረበ እነዚህን ሰዎች ለመርዳት እየሞከረ ነው ያለው። በተለይ ደግሞ እንደ በአብነት ትምህርት ቤቶችም ስናነሳ ላላፊ በሽታዎች የመቀስቀስ እድላቸው ከፍተኛ የሆነበት ቦታ ነው። ለብዙ አደጋ ተጋላጭ የሆኑ ቦታዎች ናቸውና ለነሱ የሚሰጠው አገልግሎት ቀጣይነት ምን ማለት ይፈልጋሉ? ምንድነው ወይል ይሄ ኦርጋናይዝድ አለመሆን ነው እንጂ ቤተክርስቲያኒቱ ብዙ ነገር መስራት ትችላለች። እስካሁን የነበረን አሰራር በጸበል ላይ የነበረ ነው፣ በእምነት ላይ ያለ ነው። ይህን ደግሞ ዘመኑ ያመጣውንና ዘመናዊ በሆነ መልኩ ተደራሽ ማድረግ መሰራት የነበረበት ስራዎች እስካሁን አልተሰሩም። ይሄ አንዱ ድክመታችን ነው። አዲስ አበባ ላይ የቤተ ክርስቲያኗ አንድ የሕክምና ተቋም አለ ምግባረ ሰናይ የሚል ካለሁኝ እና ይሄ እዚያ የቤተ ክርስቲያን አገልጋዮቹ ለማህበረሰቡም አገልግሎት የሚሰጥ ነው። ግን ይህ ዛሬ ያለ ነው ያየነው ነገር ግን እንደ ደብረ ጽዮን ማርያም ቤተ ክርስቲያን ጅማሬ 2-3 ዓመት እዚህ በፊት ሰራበት እንደነበረ ሰምቻለሁ። ግን ዛሬ ነው ያየሁት። ይሄ ግን አናውንስ መደረግ አለበት፣ መታወቅ አለበት። አብያተ ክርስቲያን በዚህ ዙሪያ ላይ በሰበካ ጉባኤ ያሉ አደረጃጀት ተፈጥሮ በወር አንድ ጊዜ፣ በ3 ወር አንድ ጊዜ፣ በ6 ወር አንድ ጊዜ ሊሆንበት የሚችለው ነገር የኛ ልጆች ናቸው። በዚህ መሰረት ሊሰራበት የሚችለው አንድ ማይከልም ሊቋቋምለት። ለምሳሌ ምርመራውን ዛሬ አይቻለሁ፣ መድኃኒቶቹን አይቻለሁ፣ ላቦራቶሪ አሰራሩን አይቻለሁ፣ በጎ ተግባሩን ሁሉ አይቻለሁ። በዚህ ዘርፍ ላይ ብዙ መሰጠት ያለበትን መሰጠታችንን ሳናውቅበት ሳንሰራበት የቆየንበት ስለሆነ ከዚህ ተቆጭተን ቁጭት ፈጥረን በአንድነት ሪኮግናይዝ ሆነን በእንደዚህ አንድነታችንን አዋህደን መስራት ያለብንን ነገር መስራትና ለወደፊቱ ተደራሽ መሆን ባለበት መልኩ ተደራሽ ሆኖ ለክርስቲያኖቹ እኛ መድረስ አለብን፣ ለአብነት ትምህርት ቤቶች እኛ መድረስ አለብን፣ ለድሆቹ እኛ መድረስ አለብን። ዛሬ የተጎበኘበት ነው። ቅድም ከቃሉ እንደተነገረው የመጻጉን የተሰራበትን ቀን ዛሬ በተግባር የመጻጉን ስራ ሰርተናል። የኢየሱስ ክርስቶስን ስራ ሰርተናል። ሐዋርያዊ አገልግሎት ተሰርተናል። ሁሉም በዚህ ተሳትፎ ላይ እያደረጉ ያሉ ሰዎች ሁሉ ትልቅ ስራ ተሰርተዋል። ተጨባጭ የሆነ የሚታይ የሚዳሰስ ነገር ተሰርቷል። ይህንን አሰራራችንን ማደግ አለበት። ይህ አሰራራችንን ተግባራዊነቱ ተገልጾ በእቅድ ደረጃ ተይዞለት በትልቅ ደረጃ መስራት ያለበት ነው የሚል እምነት አለኝ። መስራትም አለብን፣ መከፋፈልም አለበት። አሁን ለምሳሌ የጸጉር ሴቶቹ ጸጉር ሲላጩ፣ ሲያስተካክሉ፣ ጥፍር ሲቆርጡ፣ ወንዶችን ገላቸውን ሲያጥቡ ምናምን አይቻለሁ። ይህንን የራሱን ቀን ራሱን ችሎ እንዲቀመጥ ማድረግ። ከዚያኛው ውጪ ደግሞ ያለውን ደግሞ ምንድነው መደረግ ያለበት? የሕክምናውን ዘርፍ ደግሞ በሕክምና ለምሳሌ የአንዱን ወር የአይን ስፔሻሊስቶች ብቻ የሚያዩበት ሊሆን ይችላል። ሌላውን ወር ደግሞ ኢንተርናሎች ብቻ ሊያዩበት ይችላሉ። ሌላውን እንደዚህ ቤተሰቡ ላገለገሉበት ኦርጋናይዜሽን ለሌላውም ነገር ማስተማሪያ ስለሆነ ሚዲያዎቹ ትኩረት ሰጥተው ዛሬ መስራት ነበረባቸው። እንደ አማራ ክልል የሚዲያ እንትኖች መጥተው ሲቀርጹ አይቻለሁኝ። የሌሎችም የዩቲዩበሮች መጥተው ግን በዚህ ዙሪያ ላይ ዛሬ በእውነት ባህር ዳር ላይ ያሉ ዩቲዩበሮች በሙሉ ተገኝተው ይህን ስራ መስራት ነበረባቸው የሚል ነገር ማስቀመጥ እፈልጋለሁ። ስለዚህ ይህ ትልቅ ስራ ነው። እጅግ በጣም የሚያኮራ የክርስትና ተግባርን ከአማኝነን ብለን ከምንጓዝበት ነገር ወደ ተግባር የተሸጋገርንበት የሚያረጋግጥ ስራ ተሰርቷል እንላለሁ። አመሰግናለሁ። መልካም ያለውን ችግር የሚታይ ነው። ሲሪየስ የሆነ ችግር ያለበት ይኖራል፣ የሌለበት ይኖራል። ግን አጠቃላይ በዛሬው ዕለት የሰጣችሁት በአገልግሎት ባለው አገልግሎት ዙሪያ ምን አነሳሳችሁ? አሁን ሲያገኛችሁት እርካታ ምን ይመስላል? ያው እንግዲህ ያነሳሳን የቤተ ክርስቲያን ውስጥ የሚያገለግሉ ልጆች ነው የመሰረቱት። ስለዚህ
እኛም እንግዲህ በሰዎች ሰምተን ምናምን ነው የመጣን የነበር። ከሰማን በኋላ ከገባን በኋላ ደግሞ ስራውን እንደራሳችን እያደረግን ነው እየሰራን ያለነው። ምንድነው እንግዲህ በየተለያዩ የሕክምና በግል ሆስፒታሎችም በግል ፋርማሲዎችም እንግዲህ የሚያስፈልጉ ነገሮች እየተለመኑ ነው እንግዲህ እየተሰበሰቡ ነው ሕክምናው የሚሰጠው ማለት ነው። ስለዚህ አሁን እንደ ችግር የሚነሳው ነገር ካልሺ ደግሞ ምንድነው ብዙ ጊዜ ያው የሰው እንትን ነው ለምነሽ የምታገኘው ነገር ነውና ሰው ደግሞ ከፈጣሪ ያገኘዋለሁ ብሎ የሚያደርገው ነገር ነው እንጂ ሌላ የተለየ ነገር የለም። ባለሙያውን ብትዩ ሁሉ ባለሙያ እስከ ስፔሻሊስት ሐኪም ድረስ ያለው ባለሙያ ከፈጣሪ ስራውን ለማግኘት ነው እንጂ ምንም አይነት ክፍያም የተለየ ነገርም አያገኝም ማለት ነው። ግን እህትሽን፣ ወንድምሽን፣ አባትሽን፣ እናትሽን ማገልገል ከምንም በላይ ነውና ማገልገል እነሱን ያ በሙያችን ምን ችለውን ነገር ለማገልገል ነው የመጣን ማለት ነው። ያለው የመንፈስ እርካታም እንዳለ ሆኖ ማለት ነው። ይሄ ለጽድቅ ለነፍስ ሲል የሚደረግ ነገር ስለሆነ አዎ ሁሉም ሰው በቃ እዚህ ላይ ያለው ሁሉም የተሳተፈውን ከፈጣሪ እናገኛለን። የነፍስ ስራ ነው። እዛ ላይ ደግሞ እህትና ወንድምሽን ስታገለግይ በጣም ደስ የሚል እርካታ ነው ያለው። ምናልባት ሆስፒታል ላይ ዛሬ እሁድ ነው ብትይ በክፍያም ታገኙ ነገር ይኖርሻል። ከዛ በላይ ግን እዚህ ላይ የምታገኙ ደግሞ በጣም ትልቅ ነገር ነውና የወደፊትሽን እያሰብሽም ስለሆነ የምትሰሪው አጠቃላይ እንግዲህ በዚህ በሕክምናው እየተሳተፉ ያሉት ምን ያህል የሆኑ አገልጋዮች ናቸው? በአጠቃላይ አደረጃጀቱስ ምን ይመስላል? አዎ እንግዲህ ምንድነው በሐኪሞች እንግዲህ ጂፒ ከሚባለው ጀምሮ ነው እስከ ሲኒየር ሐኪሞች አሉ። ሲኒየሮችን ለምሳሌ የህፃናት ስፔሻሊስት ሐኪም አለ፣ የማህፀን ስፔሻሊስት አለ፣ ሰርጅን የሚባለው አለ፣ ኢንተርኒስት የሚባለው አለ። ሁሉም ሕክምና ላይ ስፔሻሊስቶች ተሳትፈዋል። የቆዳ ሐኪም አለ፣ ቆዳ ሐኪም፣ የሳይካትሪ ሐኪም አለ፣ የአእምሮ ሐኪም ማለት ነው፣ የአይን ሐኪም አለ። በጣም ብዙ ስብጥሮች ነው አለ። ላብ ቴክኒሻል አለ፣ ፋርማሲስት አለ። በጣም ብዙ ሁሉም የሙያ ስብጥሮች ተገኝተዋል እስከ ማለት ደረጃ ነው ያለው ማለት ነው። አብዛኛዎቹ ምናልባት እንደ ችግር ምናምን መውሰድ ካለብን ወይም ደግሞ እንደ አስተያየት ብዙ ጊዜ ይህ ነገር አይታወቅም፣ ግን እውቅና አግኝቶ የራሱ የሆነ ማለት ሰው ይሄን ላድርግ ብሎ ማገዝ የሚችለው ብዙ ሰዎች ማገዝ ይፈልጋሉ። በምን መንገድ መሄድ እንዳለባቸው ግን አያውቁምና ምናልባት እነዚህ ሰዎች ቤተክርስቲያኑ ጋር ካሉ ሰዎች ጋር መጣው ለምሳሌ ክሊኒክ እዛው ጋር የሚኖሩ የአብነት ተማሪዎች አሉ አይደለ? እነሱም ነዳያኖችም እዛው አገልግሎት የሚሰጡ ሰዎችም እዛው ላይ የሚታከሙበት ክሊኒክ ቢኖር እኛ በሙያችን በነጻ እናገለግላለን ብለን ቃል በገባነው መሰረት ዲዛይን ተደርጓል ማለት ነው የክሊኒክ ቦታው እና እነዚህን በማየት በመጎብኘት ለክሊኒኩ የሚሆን ነገሮችን ለምሳሌ የመስሪያ ህንጻ መሳሪያዎች ይሆናል ሰው በሚችለው ነገር ከሙያው ጀምሮ ትብብር ቢያደርግ የሚል አስተያየት አለኝና ለወደፊትም እንግዲህ እንዲህ ነው የምንቀጥለው። እግዚአብሔር መቤቴ እንግዲህ ሁላችንም ያመሰውት በለን ነው ማለት ነው። ከርሞ እናገኛቸው ይኑሩልን። እናንተና ነው አንረባም አካሚ ያኑርልን። እሺ ያለው ነገር መዋቅራዊ ቢሆንና ቀጣይነት ቢኖረው የሚለው ትልቅ መልእክት ነው። ከዛ በተጨማሪ ግን አጠቃላይ ስላዩት እዚህ ስለነበረው አገልግሎት በሙሉ ማስተላለፍ የሚፈልጉት መልእክት ካለ ለህዝበም ለምእመኑም ለህዝበ ክርስቲያኑም መናገር የሚፈልጉት ነገር ካለ? በጣም ጥሩ ነው። በእውነት በዚህ ድርጅት እንዲያው መጥቶ ያየ ሰው የማይደሰት ይኖራል ብዬ አላምንም። እና እኔ የድርጅቱ ባለቤት አካልም ስለሆንኩኝ በጣም ከመጠን በላይ ተደስቼበታለሁ፣ ረክቼበታለሁ። ሌላ ምንም የሚያስደስት ነገር የለምና እንዲያው ይሄ በአንድ ቀን ብቻ ሆኖ መቆም የለበትም። አመቱን ሁሉ መቀጠል ያለበት ነው። ሐኪሞችም በጎ ፈቃደኝነታቸውን ይሁንታቸውን እየሰጡን ያሉን። አሁን ሰበካ ጉባኤው ይህን መነሻ በማድረግ ያለውን ቦታ አጠቃቀም ቦታ ማስተር ፕላን አሰርቷል። ያን ሲያሰራ የሕክምና ቦታም እንደዚሁ አብሮ አንድ አካል አድርጎ ነው ያሰራው። ለቀጣዩ ስራችን የሕክምና ማዕከል መስራት ነው። ሰርቶ ያንን በተግባር ላይ ማሳየት ነው የሚጠበቅብንና በዚህ ላይ ሁሉም መረባረብ መቻል አለበት። ተረባርቦ ቤተክርስቲያን ላይ አንድ የሕክምና ማዕከል እንዲኖራት ማድረግ ይጠበቅብናልና ይሄንን እንድንተባበር እንድንረዳዳ
የሰጣችሁት ዛሬ የሰጣችሁት ሀብትም መድኃኒቱም በሙሉ ስራ ላይ ውሏል፣ እየታከመ ነው። እዩት ዛሬ በዚህ አሁን ይህንን ሚዲያ የምትከታተሉ በሙሉ እዩት። ነገም ደግሞ ቀጣዩ በምንጠይቅበት በምንመጣበት ሰዓት ላይ እንዲሁ ዝም ብለን እናንተ ለአላስፈላጊ ብዝበዛ ለማድረስ ሳይሆን ለስራ ነው። እናንተንም እንግዲህ ሰጪውም አሰጪውም ዋጋ እንዳላቸው በመጽሐፍ ተቀምጧል። ሰጪውም የሰጠው አካልም ዋጋ አለው፣ አሰጪውም ደግሞ እኛ ምክንያቱ ነን የጠየቅነው አካላትም ዋጋ አለንና በዚህ ልክ ዋጋችሁ ምድራዊ አይደለም ሰማያዊ ነውና ሌሎቻችሁም በዚህ ያልተሳተፋችሁ ዘንድሮ ያልተሳተፋችሁ ለቀጣዩ ትንሳኤ አለ። ትንሳኤም ደግሞ ነዳያን እንደዚህ በማሰብ በየቤተ ክርስቲያኑ ላይ የሚደረገውን ነገር በማድረግ የበጎ ተሳትፎታቸውን እንድትወጡ በቤተ ክርስቲያኗ ስም አደራ እንላችኋለንና መልእክታችንም ነው። ይህንን ስራ እናጎልብተው፣ እናጠንክረው፣ በጣም ሰፊ እናድርገው፣ እናስፋው። ብናሰፋው ብዙ ችግረኞችን እንትንላለን። አሁን መረዳዳቱ እንዲያው አላስፈላጊ የሆነው ነገር ላይ የምናሳልፈውን ነገር ትተን በበጎ ነገር ጾምም እኮ የሚፈቀደው ይህንን እንድንሰራ ነው። የጾም ትልቁ ምክንያት እንዲህ አይነት ነገሮች እንድንሰራ ነውና ይህ ጾም የሚያስተምረን ይሄን ስለሆነ ይሄን እንድንሰራ መልእክቴ ለሚያምኑም ለማያምኑ ለሁሉም ሰው ለሆነ በሙሉ እንዲህ አይነት ትሩፋትን ስራ እንዲሰራ እንግዲህ መቄዶንያ ብለን የምንለው አንድ ትልቅ አገር በቀል የሆነ እርዳታ አካል አለ። ከዚያ ባልተናነሰ ነው። ይህ ዘንድሮ አንድ ቀን ብቻ ስለሚያደርገው እንጂ ከዚያ ባልተናነሰ ነው። አሁን ዛሬ የሚሰጡት የሕክምና አካል የሆኑት አካላት በመጨረሻ ሪፖርቱን የምናውቀው ሆኖ የኛ ግምት በቀላሉ ከ3000 እስከ 5000 ይደርሳል ብለን ነው የምንገምተው። የሚታከመው በዚህ የሚመጣው መድኃኒትም በዚያ ልክ ነው የሰበሰብነው እና ይህንን ለዚህ ማድረስና መዋል ትልቅ ነገር ነው። ሁላችሁም ያልተሳተፋችሁ እንድትሳተፉ ጥሪዬን አስተላልፋለሁ። እግዚአብሔር ለበረከት ያርግልን። አሜን።